ታክስ ኦዲቲንግ ሌተር የደረሳችሁ ሰዎች ስቶፕ ስክሮሊንግ አዳምጡ። ታክስ ኦዲቲንግ ምንድነው? አይአርኤስ ፋይል ያረጋችሁትን ታክስ ቼክ ማድረግ እፈልጋለሁ ያላመንኩበት ነገር አለ ማለቱ ነው። ምንድነው የሚመርጡበት ክራይቴሪያ? አንደኛው ራንደም ቼክ ሊሆን ይችላል፣ ራንደምሊ ሲስተም ቼክ ሊሆን ይችላል። ሌላኛው ደግሞ ከናንተ ጋር ተያያዥነት ያለው ሰው ኦዲት ከተደረገ ለናንተም ሊደርሳችሁ ይችላል። ለምሳሌ የታክስ ባለሙያችሁ ኦዲት ከተደረገ ታክስ የሰራላችሁ ሰዎች በሙሉ ኦዲት ሊደረጉ ይችላሉ። ሌላኛው ደግሞ ቀጣሪዎቻችሁ ኦዲት ከተደረጉ እንዲሁ ሊደርሳችሁ ይችላል። አንዳንዴ ደግሞ ሚስማች የሆነ ኢንከም ረስታችሁ ፋይል ያላረጋችሁት W2 ኢንከም ወይም 1099 ኢንከም ሲኖር ኦዲት ልትደረጉ ትችላላችሁ። ምንድነው የሚመጣልን ሌተር? በመጀመሪያ አይአርኤስ ሜል ብቻ ነው የሚያደርግላችሁ። ስልክ አይደውልም፣ ሜል ብቻ ነው የሚያደርግላችሁ። ያንን ደብዳቤ ካነበባችሁ በኋላ በጣም ብዙ ጊዜ የታክስ ኤክስፐርት ያስፈልጋችኋል። ኦዲተር ማለት ነው። ኦዲቲንግ ሰርቪስ የሚሰጥ ባለሙያ ያስፈልጋችኋል። በዚሁ አጋጣሚ የምናበስራችሁ ሀበሻ ሰርቪስ ከ20 ዓመት በላይ አይአርኤስ የሰሩ የኦዲቲንግ ባለሙያዎች አሉ። ኦዲቲንግ ሰርቪስ እንሰጣለን። እርዳታችን ከፈለጋችሁ habashaservice.com ቪዚት አድርጉ፣ ደውሉልን፣ እናግዛችኋለን። ኦዲቲንግ ብላችሁ ኮሜንት አድርጉ። ሞር ዲቴል ከፈለጋችሁ ዘመን habashaservice.com